እስራኤል ለሶማሌላንድ የሀገር እውቅና መስጠት በያዝነው ጃንዋሪ 2026 መጀመሪያ ላይ የቀጠናውን ፖለቲካ ሙሉ በሙሉ ገልብጦታል። ይህ እርምጃም ለኢትዮጵያ የባህር በር ህልም ትልቅ ዲፕሎማሲያዊ ጋሻ ነው። በሀያላን ሽኩቻ መሀል ጥቅማችንን ለማስከበር ትልቅ ሀብት የሚጠይቅ ወቅት ላይ ነን ይላሉ አንዳንድ የፖለቲካ ሊቃውንት። ሶማሌላንድ በዓለም ፖለቲካ ውስጥ the most successful unrecognized state እውቅና ያላገኘች ግን እጅግ ስኬታማ ሀገር ተብላ ትጠራለች። ለ34 ዓመታት ያህል ራሷን ችላ ብትቆይም ዓለም አቀፉ ማህበረሰብ በይፋ እውቅና ከመስጠት ይልቅ ጥቅሟን ብቻ መጋራት ላይ አተኩሯል። የሶማሌላንድ ታሪክ እና የፖለቲካ ውዝግብ በጣም ውስብስብና ረዥም ታሪክ ያለው ነው። ከ1880ዎቹ እስከ 1960ዎቹ በቀኝ ግዛት ዘመን ሶማሊያ ለሁለት ተከፍላ ነበር። የእንግሊዝ ሶማሌላንድ፣ ብሪቲሽ ሶማሌላንድ፣ የዛሬዋ ሶማሌላንድ ሰሜኑ ክፍል፣ የኢጣሊያ ሶማሌላንድ፣ የዛሬዋ ሶማሊያ ደቡቡ ክፍል ሞቃዲሾን ጨምሮ በተለያዩ ሀገራት ቁጥጥር ስር ነበረች። ሰኔ 26 1960 ሶማሌላንድ ከእንግሊዝ ነፃ ወጣች። ለ5 ቀናት ያህል ስቴት ኦፍ ሶማሌላንድ ወይም ደግሞ የሶማሌላንድ መንግስት በሚል ስም ራሷን የቻለች ሀገር ሆና በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት ጭምር እውቅና አግኝታ ነበር። ሶማሌላንድ ከእንግሊዝ ነፃ እንደወጣች ከሶማሊያ የጣሊያን ይዞታ ከነበረችው ጋር ለመዋሃድ በራሷ ተነሳሽነት ነው የጠየቀችው። በወቅቱ ታላቋ ሶማሊያ የመመስረት ህልም ነበራቸው። ሶማሌላንድ ያንን ህልም እውን ለማድረግ ስትል ያገኘችውን ሙሉ ነፃነት አሳልፋ ሰጥታም ከሞቃዲሾ ጋር ተቀላቀለች። ውህደቱ ከተፈጸመ በኋላ ግን ነገሮች መልካቸውን እየቀያየሩ መጡ። ሶማሌላንድ በውህደቱ ውስጥ ሁለተኛ ዜጋ መሆን ጀመረች። ዋና ከተማዋ ሞቃዲሾ ሆነ። አብዛኞቹ ከፍተኛ የመንግስት ስልጣኖች፣ የሚኒስትር ቦታዎችና የኢኮኖሚ ጥቅሞች ለደቡብ ሞቃዲሾ ሰዎች ተሰጡ። በሰሜን በሶማሌላንድ በኩል የሚገኘው የንግድ እንቅስቃሴ እና የወደብ ገቢ ወደ ሞቃዲሾ እየተወሰደ ሰሜኑ የሶማሌ ክፍል በመሰረተ ልማት ወደ ኋላ እንዲቀር ተደረገ። በ1980ዎቹ መጨረሻ ላይ የዚያድ ባሬ መንግስት በሶማሌላንድ ህዝብ ላይ የፈጸመው ግፍ በዓለም ታሪክ እጅግ አሰቃቂ ከሚባሉትም አንዱ ነው። የዚያድ ባሬ አየር ኃይል የሶማሌላንድ ዋና ከተማ ሀርጌሳን 90 በመቶ የሚሆነውን በቦምብ አጋይቶታል። ከ200 ሺህ በላይ ንጹሃን ዜጎች በተለይ የኢሳቅ ጎሳ አባላት በጅምላ ተረሽነዋል። ዛሬም ድረስ በሶማሌላንድ ውስጥ ከ200 በላይ የጅምላ መቃብሮች ይገኛሉ። ይህ ቦታ በታሪክ የሞት ሸለቆ ወይንም ቫሊ ኦፍ ዴዝ ተብሎ ይጠራል። በሚሊዮን የሚቆጠሩ የሶማሌላንድ ሰዎች ወደ ኢትዮጵያ ተሰደው ለዓመታት በስደት ኑረዋል። ሶማሌላንድ በፈረንጆቹ 1991 ነፃነቷን ስታውጅ አዲስ ሀገር ልሁን አላለችም። ይልቁንም ፈረሰውንና የከዳችንን ውህደት ሰርዣለሁ፣ እንደገና ተመልሰን የጋራ ሀገር ይኖረን የሚል አዝማሚያ አሳይታ ነበር። አሁን ሶማሌላንድ በእስራኤል እውቅና አግኝታለች። አሜሪካም ዳርዳር እያለች ነው። ስለዚህ ጉዳይ ለኢትዮጵያ ምን ጥቅም ይኖረዋል? ኢትዮጵያ ወደ ማሸነፍ ትሄድ ይሆን? የወደብ ባለቤትነቷ ሲጠበቅላት ይሆን የሚለው እጅግ በጣም የሚጠበቅ ጉዳይ ነው። በ1991 የባሬ መንግስት መውደቅን ተከትሎ የሶማሌላንድ ሰዎች ቡራኦ ከተማ ጉባኤ ያደረጉ። ግንቦት 1991 ሶማሌላንድ ከውህደቱ መውጣቷና ወደ ቀድሞ የ1960 ነፃነቷ መመለሷንም በይፋ አወጀች። ዚያን ጊዜ ጀምሮ ሶማሌላንድ የራሷ ዓላማ፣ ገንዘብ፣ ሶማሌላንድ ሽልንግ፣ ፓስፖርት፣ ጦርና በዲሞክራሲያዊ መንገድ የሚመረጥ መንግስት ገነባች። በዓለም አቀፍ ደረጃም ሶማሌላንድ የዲሞክራሲ አናይላንድ ኦፍ ዴሞክራሲ ተብላም መጠራት ጀመረች። የሶማሌላንድናም የሶማሊያ ውህደት መሰረቱ የጎሳ ፍቅር ብቻ ሳይሆን ታላቋ ሶማሊያ ፓን ሶማሊያኒዝም የተባለው ግዙፍ የፖለቲካ ፕሮጀክት እውን ለማድረግ ነበር። በሶማሊያ ባንዲራ ላይ ያለው ባለ 5 ማዕዘን ኮከብ የሚመለከተው 5ቱን ሶማሊያ ተናጋሪ ያሉባቸውን ግዛቶች ነው። ሶማሌላንድና ሶማሊያ በ1960 ሲዋሃዱ ቀሪዎቹ 3 ግዛቶች ጅቡቲን፣ የኢትዮጵያና የኬንያ ሶማሌዎች በመቀላቀል ታላቋን ሶማሌ ለመመስረት ነበር። ይህ ታላቋ ሶማሌ የመመስረት ህልም በቀጥታም የኢትዮጵያ ሉዓላዊነትም የሚጋፋ ነበር። ምክንያቱም ግዛታቸውን ለማስፋት የኢትዮጵያን 1/3 መሬት መውሰድ ነበረባቸው። በዚህ ምክንያት በ1960ዎቹና 70ዎቹ በተለይ በ1969 የዚያድ ባሬ መንግስት ከመጣ በኋላ ኢትዮጵያና ሶማሊያ ወደ ከፋ ጦርነት ገቡ። ነገር ግን የኢትዮጵያ ሰራዊት በድል አሸንፏል። ይህ የሶማሌላንድ ታሪክ ነው። ሌላው ከሰሞኑ እንግዲህ ዶናልድ ትራምፕ በአባይ ጉዳይ እጃቸው ማስገባታቸውን ተከትሎ ክቡር ገና አንድ ጽሁፍ አቅርበዋል። ያንን ጽሁፍ ወደ እናንተ አድርሳለሁ። በቅርቡ በቬኔዙዌላ፣ በግሪንላንድ፣ በዩክሬን፣ በታይዋንና በደቡብ ቻይና ባህር የሆነውን እያየን ነው። ከሩቅ ስንሰማውና ስናየው የነበረው በአባይ በኩል ከደጃፋችንም ደርሷል። ኃይል ስርዓትን ሲተካ ዲፕሎማሲ ቲያትር ሲሆን፣ ውልና ስምምነቶችም የመድረክ ጌጥ ሲሆኑ፣ የድሃና የትንንሽ ሀገሮች ዕጣ ፈንታም በጉልበተኞቹ ሲወሰን፣ በዚህ ፈታኝ ወቅት
ኢትዮጵያ ምን ማድረግ አለባት በጋራ ከመቆም ውጭ? ይህ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም፣ እያንዳንዱን የአፍሪካ ሀገር ጉዳይ ይመለከተዋል። ምክንያቱም ዛሬ በውሃ ሀብት ርዕሰ ጉዳይ የተጀመረው ጣልቃ ገብነት ነገ ወደ ማዕድን ንግድ፣ በግዛት ሉዓላዊነትና በመንግስት ስርዓት ጉዳይ አጀንዳ ሆኖ የማይመጣበት ምንም አይነት ምክንያት የለም። አሁን በምንኖርበት የዓለም የንግድ ድርጅት መርሆች በአሜሪካ የማይሰሩበት፣ የተባበሩት መንግስታት ድርጅት መርሆች ተግባራዊ የማይደረጉበትና መፈንቅለ መንግስት መፈጸም በአንድ ሀገር ጉዳይ የሚኮነንበትና በሌላው የሚያሸልምበት ሆኗል። ምንም ማስመሰል በሌለበት ሁኔታ ሀያላን በዓለም የዳኝነት መድረክ ለሚፈልጉት የሚወግኑበት ዘመን ሆኗል። ስለዚህ አፍሪካውያን የግድ ተባብረው መቆም አለባቸው። ትብብሩ በመፈክርና በጉባኤዎች ሳይሆን የራሳቸውን ዕጣ ፈንታ ለመወሰን በሚያስችላቸው መልኩ መሆን ይኖርበታል ይላሉ ክቡር ገና። አባይ የሚፈሰው በአሜሪካ ፍቃድ አይደለም። ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ ይሁንታም አይደለም። ኢትዮጵያም ተፈጥሯዊ ሀብቷን በማልማቷ ለማንም መስገድ የለባት። ስናጠቃልለው ጉዳዩ የግድብ ጉዳይ ብቻ አይደለም። ይህ ጉዳይ የክብር ጉዳይ ነው፣ የነጻነት ጉዳይ ነው፣ የሉዓላዊነትም ጉዳይ ነው። ጉዳዩ የኢትዮጵያ ህዝብ ህልምና ያለመውን ተግባራዊ የማድረግ የሀገር ስኬት ጉዳይ ነው። በዚህ ዘመን ሀያልነት የትክክለኛነት ማረጋገጫ እየሆነ በመጣበት ዘመን ለራሳችን መሰረታዊ ጥያቄዎችን ማቅረብ ይኖርብናል። ፍትህንና ርትዕን ማን ነው የሚወስነው? ኃላፊነትን መውሰድ ምን ማለት እንደሆነ የሚበይነውስ ማን ነው? ዳኛው ራሱ ተጫዋች ሲሆን ምን ይደረጋል? ምላሹ ለኢትዮጵያ ግድ ይላል። አፍሪካ ደግሞ የበለጠ ግድ ያስፈልጋታል። ሁላችንም እንዲሁም ጥያቄዎቹን እንደ ዘበት ችላ ካልናቸው ግን በራሳችን ላይ ፈርደናል ማለት ነው ይላሉ ክቡር ገና። ይህ የመንግስት ጉዳይ አይደለም፣ የፓርቲ ጉዳይም አይደለም። ይህ የሀገር ጉዳይ ነው። ስለዚህ ኢትዮጵያ ምን ማድረግ እንዳለባት ራሷን ዕጣ ፈንታ መወሰን ይኖርባታል። ኢትዮጵያ ከአባይ ግድብ ቀጥሎ የባህር በር እንደሚያስፈልጋት በተለያዩ ጊዜ ስታነሳ ቆይታለች። ነገር ግን ኢትዮጵያን ወደብ እንዳታጣ ያደረጋት ማን ነው? የባህር በር ጥያቄ የአፄ ዮሐንስ ትግልስ ምን ይመስል ነበር? እንግዲህ ከዚሁ ከአባይ ጉዳይ ጋር በተያያዘ ደግሞ ኢትዮጵያ ብዙ ጊዜ የምታነሳው ታሪካዊ ጥያቄ አለ። ያም የወደብ ጉዳይ ነው። እንግዲህ በቀይ ባህርና በሶማሌላንድ ደግሞ ወደቦቻችን ወይም ደግሞ መተንፈሻ ለማግኘት የተለያዩ ጥረት ሲደረግ ቆይቷል። መንግስትም በዚህ ጉዳይ ከፍተኛ የሆነ እንቅስቃሴ እያደረገ ይገኛል። ነገር ግን አሁን ላለችው ኢትዮጵያ የባህር በር እንድታጣ ምክንያቱና መንስኤዎቹ ምንድናቸው የሚለውን ታሪክን ዘወር ብለን ስንዳስስ የሚከተለውን ነገር እናገኛለን። አፄ ዮሐንስ አራተኛ ስልጣን ላይ ሲወጡ ኢትዮጵያ በቱርኮች፣ በግብጾች፣ በጣሊያኖችና በእንግሊዞች ሴራ ከአክሱም ነገስታት ጊዜ ጀምሮ የነበሯትን የባህር በሮች ተነጥቃ ሙሉ በሙሉ ወደብ አልባ የነበረችበት ጊዜ ነበር። ይህ ወደብ አልባ መሆን እጅግ ካሳሰባቸውና የችግሩ ጥልቀት ከገባቸው የኢትዮጵያ መሪዎች አንዱ ደግሞ ዮሐንስ አራተኛ ነበሩ። የባህር በር ለአንዲት ሀገር ሉዓላዊነት መከበርና ለኢኮኖሚ እድገት ምን ያህል ወሳኝነት እንዳለውና የባህር በር አለመኖር የአገር ሉዓላዊነትን ለከፍተኛ አደጋ ሊዳርግና ኢኮኖሚውንም ምን ያህል ሊያቀጭጭ እንደሚችል አፄ ዮሐንስ በቅጡ ተረድተውታል። ለእንግሊዝ ንግስቷ ቪክቶሪያ በተለያዩ ጊዜያት የጻፏቸው ደብዳቤዎችና ያደረጓቸው የዲፕሎማሲያዊ እንቅስቃሴዎችም ለዚህ ዋቢ ይሆናሉ። ከነዚህም ከመጀመሪያዎቹ እንቅስቃሴዎቻቸው አንዱ ከአክሱም ከተማ ሰኔ 10 ቀን 1882 ዓ.ም ለእንግሊዝ ንግስት ቪክቶሪያ አፄ ዮሐንስ ምጽዋን እንዲይዙ እንዲያግዟቸው የጻፉት ደብዳቤ ነበር። የምጽዋን በር እኔ ደስ ይበለው ብለው እንደከፈቱልኝ ኢየሱስ ክርስቶስ የማያልፈውን የመንግስተ ሰማይ በር ከፍቶ ደስ ያሰኝልኝ፣ በመንግስቶ ውስጥ ያሉት መማክርቶ እኔን ደስ ሊያሰኝ ይህን አስበው ስለመከሩ እግዚአብሔር በመንግስተ ሰማይ ደስ ያሰኛቸው፣ እኔንም ከእርስዎ ጋር በምክሮ አንድ ሆኜ ከፈቃዶ ለመዋል ያብቃኝ። ጥንቱንም በእግዚአብሔር ፈቃድ ለመንግስት የበቃው እርስዎ በሰጡኝ መድፍና ነፍጥ ባሩድ ነው። አሁን ደግሞ ይልቁን የሚበልጥ ፈጽመው ደስ አሰኙኝ። ከዚህ በፊት እናት ለልጇ እንድትጨነቅ ለእኔ መንግስት ሲጨነቁ ኑረዋል። ነገር ግን በቅርብ ቀን ቀርቶ ነው እንጂ እንኳን እርስዎ የአውሮፓ ነገስታት መላውም ያውቃሉ። የምጽዋ በር የአባቶቼ ነገስታት ኢትዮጵያውያን አሁንም ያለ በር ቤተ መንግስት አይቀርምና በእርስዎ ወኪልነት እርዳታ የምጽዋን በር እንዲይዝ ያድርጉልኝ ብዬ ለምንዎታለሁ። የቀረው ነገር ሁሉ ሲወሰን የዚህ ነገር አልተወሰነልኝም። ሰር ዊሊያም ሕይወት ሹሞ የምጽዋን ቀረጥ እኩሌታውን ያዙ አሉኝ። እሺ አትምልኝና ሊያዝ ብለው ማህተምስ ንግስትን ሳልጠይቅ አላትምም ብሎኝ መጥቷል። ቀደም ሲል አፄ ዮሐንስ መቀሌ ላይ ሆነው ጥቅምት 27 ቀን 1870 ለፈረንሳይ ፕሬዚዳንት በጻፉት ደብዳቤ ጎርዶን ፓሻ የተባለ ሰው ተልኮባቸው ከቱርኮች ጋር እንዲያስታርቃቸው ቢጠየቁ ከቱርኮች ጋር ሊታረቁ የሚችሉት ቱርኮች የያዙትን የኢትዮጵያን መሬት በሙሉ ለቀው ሲወጡ እና
ድንበር ሲካለሉ ብቻ መሆኑን አስታወቁ። አጼ ዮሐንስ ዋና ዓላማቸው ምጽዋንና አካባቢውን ይዘውባቸው የነበሩትን ቱርኮችና ወኪሎቻቸው ግብጾችን ከአካባቢው ማባረር እንደነበር ሆኖ የህይወት ትሬቲ ወይም የህይወት ስምምነት ውል ከታተመበት ጀምሮ በምጽዋ ወደ ሀበሻ የሚገባ ከሀበሻ የሚወጣ ዕቃ ሁሉ የጦር መሳሪያ፣ ነፍጥና መድፍ፣ ጥይትም ቢሆን በእንግሊዝ ውክልና በነፃ እንዲወጣና እንዲገባ በመፍቀዱና ቦጎስ የተባለው ግዛታቸው የዛሬው ሐማሴን ስለተመለሰላቸው ለጊዜውም ቢሆን አጼ ዮሐንስ ውሉን ተቀብለው ፈረሙ። በመጀመሪያ እንግሊዞች ወደቡ ለኢትዮጵያ እንዲመለስ በመሰረተ ሐሳቡ ቢስማሙም የግብፅን መንግስት ላለማስቀየም ሲሉ ኢትዮጵያን ወደቡን በነፃ እንድትጠቀም አሳሰቡ። የህይወት ውል በሚደነግገው መሰረትም የግብፅ ጦር ካርቱም ውስጥ ተከቦ ለልቂት ሊዳረግ ሲል እንግሊዞች አጼ ዮሐንስ እንዲያስለቅቁላቸውና በለውጡም ምጽዋን ከቱርኮችና ከግብጾች አስለቅቀው እንደሚሰጧቸው ቃል ገብተውላቸው ነበር። ሆኖም ራስ አሉላ ድርቡሾችን ወግተው ግብጾችን ካስለቀቁ በኋላ እንግሊዞች ራሳቸው በታሪክ ጥቂት ተወዳዳሪ ብቻ የሚገኝለት ያሉትን ክህደት በመፈጸም ምጽዋን ለጣሊያን ሰጡ። ፈረንሳዮችን በበኩላቸው እምነታቸው ሙሉ በሙሉ በጅቡቲ ላይ ስለጣሉና ጅቡቲንም ለማሳደግ ስለፈለጉ ኢትዮጵያም የባህር በር እንዳይኖራት ከእንግሊዞች ጋር አሲረውባት ነበር። በዚህ ጊዜ ቱርክን ተክታ የነበረችው ግብጽ በደረሰባት የኢኮኖሚ ውድቀት ምክንያት ተዳክማ በእንግሊዞች ጫና ስር ስለነበረች ከህዲቭ ተውፊቅን በመጫን ምጽዋን ወይንም ዘይላን ለኢትዮጵያ መመለስ በቻሉ ነበር። ሆኖም የህይወት ውል ዓላማው ምጽዋና አካባቢው ለጣሊያኖች አሳልፎ ለመስጠት የተጠነሰሰና ኢትዮጵያን ከአካባቢው ለማግለል የታቀደ ሴራ ስለነበር እንግሊዞች ውሉን ለመጣስ አላመነቱም። እንግዲህ የባህር በሩን ማን ወሰደው፣ የባህር በሩንስ ማን ሸጠው የሚለው አወዛጋቢ ታሪክ እንዲህ ከዶክተር ያዕቆብ የተገኘ መጽሐፍ ነው። ሌሎችንም እንደዚህ አይነት መረጃዎችን ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።